ጦርነት ሲነሳ ከፍተኛ ሐሴት፣ ደስታና ፈንጠዝያ ውስጥ የሚገቡ 7 እርጉማንን በደረጃ ነው የማስቀምጥላችሁ። 7ኛ ላይ የሚቀመጠው ነጋዴ ነው። ነጋዴ እንግዲህ ጦርነት በሚነሳበት ሰዓት ጥራቱን ያልጠበቁ ምርቶችን የማምረት ከውጭ ወደ አገር ውስጥ የማስገባት በፈለገው ዋጋ ጨምሮ የመሸጥ እንዲሁም ደግሞ ለመንግስት ገቢ ይደረግ የነበረ ታክስን ለማጭበርበር ስለሚመቸው ጦርነት ሲነሳ ፈንጠዝያ ውስጥ ይገባል። 6ኛ ላይ የሚቀመጠው ሌባ፣ ዘራፊ፣ ቀማኛ ነው። ዘራፊ እንግዲህ የትኛውን ቦታ ላይ በየትኛውም ሁኔታ የፈለገውን ንብረት የመቀማት የፈለገውን ሰው የማጥመድ ነፃነቱን ስለሚያገኝና የትኛውም የህግ አካል ለህግ እንደማያቀርበው እርግጠኛ ስለሚሆን ከፍተኛ የሆነ ፈንጠዝያ ውስጥ ይገባል። 5ኛ ላይ የሚቀመጠው የሚዲያ ሰዎች ናቸው። የሚዲያ ሰዎች እንግዲህ ኢንፎርሜሽን ለህዝቡ ለመሸጥ የተለያዩ መጽሐፍቶችን ማገላበጥ፣ የተለያዩ ሪሰርቾችን መስራት ስለሚጠይቅ ጦርነትና ግርግር በሚነሳበት ሰዓት ግን የተለያዩ ኢንፎርሜሽኖች ቤታቸው ድረስ ያለምንም ድጋም በገፍ ስለሚመጣላቸው ከባድ ፈንጠዝያ ውስጥ ይገባሉ። 4ኛ ላይ የሚቀመጡት ፖለቲከኞችና አክቲቪስቶች ሲሆኑ የከሸፉ ፖለቲከኞችና አክቲቪስቶች ሁሌም ቢሆን አገር ስትረጋጋ ሰላም ስትሆን በህዝብ ዘንድ ስለሚረሱ ይጨንቃቸዋል። በመሆኑም ጦርነትና ግርግር በሚነሳበት ሰዓት የጃጃ አስተሳሰባቸውን ህዝብ ላይ እንደፈለገ ለመጥፋት ስለሚመቻቸው ከፍተኛ ፈንጠዝያ ውስጥ ይገባሉ። 3ኛ ላይ የሚቀመጡት የጦር መሳሪያ የሚያመርቱ ድርጅቶችና የጦር መሳሪያ የሚያዘዋውሩ ነጋዴዎች ሲሆኑ የእነዚህ ድርጅቶች የህልውና ምንጫቸው ጦርነትና ጦርነት ብቻ በመሆኑ ግርግር ሲነሳ ታላቅ ፈንጠዝያ ውስጥ ይገባሉ። 2ኛ ላይ የሚቀመጡት ፊውቸርን ዲዛይን በማድረግ የተጠመዱና ዓለምን አንድ አድርጎ ጠቅልሎ ለመግዛት የሚታትሩ ሀያላን መሪዎች ሲሆኑ በጦርነትና በጭፍጨፋ የሰው ህዝብ ቁጥር ሲቀንስላቸው፣ ባህል፣ ወግ፣ እምነት ሲናድላቸው ታላቅ ፈንጠዝያ ውስጥ ይገባሉ። አንደኛውን ከመናገር በፊት ፎሎ ያላደረጋችሁ ፎሎ አድርጉኝ። ምንም የምትከፍሉበት ነገር የለም፣ በነፃ ነው። አንደኛና የመጨረሻው በጦርነትና በጭፍጨፋ የሰው ደም ሲፈስ ምግባቸውን የሚያገኙ ህልውናቸውን የሚያስቀጥሉ ክፉ መናፍስቶች ናቸው።